ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን ማንቸስተር ዩናይትድን የተመለከቱ ሰሞኑን የወጡ ሪፖርቶችን ወደ እናንተ ይዘን መጥተናል። እንደሚታወቀው ባለፉት 2 ቀናት ማንቸስተር ዩናይትዶች በአረብ ባለቤቶች ሊጠቀለሉ ይችላሉ የሚሉ ዜናዎች መውጣት ከጀመሩ በኋላ እንግዲህ በሀገረ እንግሊዝ የሚገኙ የተለያዩ የሚዲያ ተቋማት የዚህን ዜና እውነተኝነት ለማረጋገጥ የተለያዩ ሪፖርቶችን አውጥተዋል። እነዚህን ሪፖርቶች ወደ እናንተ አጠናክረን ይዘን መጥተናል። ከዛ ባሻገር ማንቸስተር ዩናይትድ በቀጣዩ አመት በ2026ቱ የክረምቱ የዝውውር መስኮት እንዲሁም ደግሞ በጃንዋሪ የዝውውር መስኮት የሩበን አሞሪምን ስኳድ ለማጠናከር ዩናይትዶች በምን ያክል ርቀት ተጫዋቾችን ያስፈርማሉ? ከዩናይትድ ጋርስ እንግዲህ የትኞቹ ተጫዋቾች ናቸው ስማቸው እየተገናኘ የሚገኘው የሚለውን ሪፖርት ወደ እናንተ ይዘን መጥተናል። ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ ያስቀምጡልን። ከዜናዎቻችን ጋር እንድትቆዩ እንጋብዛችኋለን። ወደ መጀመሪያው የዜናዎቻችን ክፍል ስናልፍ ትናንትናና ከትናንት ወዲያ እንግዲህ በማህበራዊ ሚዲያ ላይ ከፍተኛ ሽፋን ያገኘው ዜና ማንቸስተር ዩናይትድ እንግዲህ ከወደ አረብ ከሚገኙ ባለሀብቶች ሊጠቀለል ይችላል፣ አዲስ ቴክኦቨር ሊመጣ ይችላል የሚለው ዜና እንግዲህ በትዊተር ላይ አንድ ግለሰብ ፖስት ካረገ በኋላ በመላው እንግዲህ የሶሻል ሚዲያ ፕላትፎርሞች ላይ በጣም በስፋት እየተሰራጨ የሚገኝ ዜና ይሆናል። እንግዲህ የዚህን ዜና ስርጭት ተከትሎ በእንግሊዝ ሀገር የሚገኙ የተለያዩ የስፖርታዊ መረጃዎችን የሚዘግቡ ተቋማት ስፔሻሊ ደግሞ በጣም ታማኝ የሚባሉ የዝውውር ዜና ኤክስፐርቶች ሳይቀሩ የነ ቤን ጃኮብስ ሚዲያ፣ ቶክ ስፖርት እንዲሁም ደግሞ በሀገር እንግሊዝ ከሚገኙ እጅግ በጣም ታማኝነትን ካተረፉ ጋዜጦች መካከል አንዱ የሆነው ዴሊ ሜል ስፖርት እንዲሁም ዴሊ ስታር የተባሉት የስፖርት ጋዜጦች ይህንን መረጃ በስፋት ዘግበውታል ማለት ነው። እንግዲህ ከዚህ መረጃ ጋር ተያይዞ የወጣው እውነተኛ የሆነውን ነገር ለእናንተ ይዤላችሁ መጥቻለሁ። ውድ አድማጮቼ እንግዲህ ይህንን ዜና በመጀመሪያም ቱርኪ አልሼክ የተባለው ግለሰብ እንግዲህ ይሄ ግለሰብ የሳውዲ አረቢያ የቦክስ ሚኒስቴር ኃላፊ ነው። የተለያዩ የቦክስ ቶርናመንቶችና የተለያዩ ውድድሮችን በሳውዲ አረቢያ ላይ የሚያከናውን እንዲሁም በግሉም እጅግ በጣም ሀብታም የሚባል ግለሰብ ነውና የሳውዲ አረቢያ መንግስትን ወክሎ የአንድ ሚኒስቴር መስሪያ ቤትን የሚያስተዳድር ግለሰብ ነው። በትዊተር አካውንቱ ላይ ወደ 7.2 ሚሊዮን ፎሎወሮች አሉት። ስለዚህ በትዊተር ላይ ፖስት የሚያደርጋቸው መረጃዎች ዝም ብለው በሩመር ደረጃ የሚወሩ ሳይሆን ሰውየው እንዳለውም ፖዚሽን እና በሳውዲ አረቢያ ላይ እንዳለውም ትልቅ ስልጣን የሆነ የሚያውቀው ነገር ባይኖር ዝም ብሎ መረጃዎችን ፖስት አያደርግም የሚሉ ስፔኩሌሽኖች እንግዲህ በስፋት ወጥተዋል ማለት ነው። ለመጀመሪያ ጊዜ ይሄ ቱርኪ አልሼክ የተባለው ግለሰብ ዛሬ የሰማሁት ምርጥ ዜና ማንቸስተር ዩናይትድ በአዲስ ባለሀብቶች ሊጠቀ ቀለል ነው። እንግዲህ ማንቸስተር ዩናይትድን የመግዛት ሂደቱ እንደውም አድቫንስ የሚባል ደረጃ ላይ ወይም ላቅ ያለ ንግግር እያደረጉ ይገኛሉ የሚል መረጃን ከለቀቀ በኋላ አሁን የሚገዙት ባለሀብቶች ከዚህ በፊት ዩናይትድን ካስተዳደሩት ባለሀብቶች የተሻሉ እንደሚሆኑ ተስፋ አደርጋለሁ ብሎ ይሄንን ትዊተር ላይ ፖስት ካረገ በኋላ በሚገርም ሁኔታ በማህበራዊ ሚዲያ ላይ ወደ 5.2 ሚሊዮን የሚጠጋ ህዝብ ነው ይሄንን ትዊት እንግዲህ የተመለከተለት ማለት ነው። ከዛም በኋላ ይሄ ቱርኪ አልሼክ የተባለው ግለሰብ ማንቸስተር ዩናይትድን ሊጠቀልሉ ከሚችሉ እንግዲህ ኮንሰርቲየም ቲሞች መካከል አንዱ ራሱ ይገኝበታል የሚሉ ዜናዎች መበራከታቸውን ተከትሎና የዜናው እንግዲህ በማህበራዊ ሚዲያ ላይ ከፍተኛ ሽፋን ማግኘቱን ተከትሎ አንዳንድ ነገሮችን ክላሪፋይ ለማድረግ ተመልሶ መጣና ትናንትና ፖስት ባረኩት ጽሁፍ ላይ እንግዲህ ማንቸስተር ዩናይትድ በአዲስ የአረቢያን ባለሀብቶች ሊጠቀለል ይችላል፣ እንደውም ንግግሩ አድቫንስ የሚባል ደረጃ ላይ ደርሷል ብዬ ፖስት ባረኩት ላይ አብዛኞቻችሁ እኔ ዩናይትድን ልጠቀልል እንደሆነ የሚገልጹ ሪፖርቶችን እንግዲህ በማየቴ ምክንያት ይህንን ነገር ክላሪፋይ ለማድረግ መጥቻለሁ ካለ በኋላ እንግዲህ በቀጥታ የተናገረው ነገር እኔ ማንቸስተር ዩናይትድን ከሚገዙ ግለሰቦች መካከል አንዱ አይደለሁም ወይም ቴክኦቨሩን ከሚያከናውኑት ግለሰብ መካከል አንዱ እኔ አይደለሁም ወይም ደግሞ ማንቸስተር ዩናይትድን የሚጠቀልሉት ግለሰቦች ከኔ ሀገር ወይም ከሳውዲ አረቢያ ኔሽን ሳይሆኑ ግን ከዚሁ አረቢያን ምድር ላይ ከሚገኙ በጣም ታዋቂ ከሚባሉ የባለ ሀብቶች ቡድን ወይም ኮንሰርቲየም እንደሆነ አንዳንድ መረጃዎችን ጠቆም አድርጎ እንግዲህ ሪፖርቶቹን ለማስተካከል ሞከረ ማለት ነው። ከዛ በኋላ እንግዲህ በእንግሊዝ ሀገር የሚገኙ
የተለያዩ የሚዲያ ተቋማት ስፔሻሊ የነ ቤን ጃኮብስ ሚዲያ ነው በመባል የሚታወቀው ቶክ ስፖርት የሚባለው ድረገጽ ስፔሻሊ በዝውውር መስኮቱ ላይ በጣም ታማኝነት ያላቸው መረጃዎችን ሲለቅልን የነበረው ቶክ ስፖርት እንግዲህ ይሄንን መረጃ እውነትነቱን እንግዲህ ቼክ ካረጉ በኋላ ቱርኪ አልሼክ የተባለው ግለሰብ በማህበራዊ ሚዲያ ላይ ወይም በትዊተር ላይ ማንቸስተር ዩናይትድ በአዲስ አረቢያን ባለሀብቶች ሊጠቀለል ይችላል የሚለው ሪፖርት እውነት ነው። ነገር ግን የማንቸስተር ዩናይትድ ባለሀብቶች ከሳውዲ አረቢያ ሳይሆኑ ከዩናይትድ አረብ ኤምሬት ሊሆኑ ይችላሉ የሚል መረጃ እንግዲህ ቶክ ስፖርት አጋራ ማለት ነው። ከዛም በኋላ እንግዲህ እጅግ በጣም የምናምነው ጋዜጣ ዴይሊ ሜል ስፖርት እንግዲህ ይህንን መረጃ አጠናክሮ ቀጠለ ማለት ነው። እንደ ዴይሊ ሜል ስፖርት ዘገባ ከሆነ ማንቸስተር ዩናይትድን ወይም ቴክኦቨሩን የሚያከናውኑት ባለሀብቶች ከዩናይትድ አረብ ኤምሬት መሆናቸውን ደርሼበታለሁ ሲል ዴይሊ ሜል ስፖርት የተባለው ድረገጽ ይህንን መረጃ አጋራ ማለት ነው። ከዛ በማህበራዊ ሚዲያ ላይ ከፍተኛ ሽፋን ያገኘ ዜና ሆኖ ላለፉት 2 ቀናት እንግዲህ መነጋገሪያ ሆኗል ማለት ነው። ስፔሻሊ በማንቸስተር ዩናይትድ በአጠቃላይ በመላው ዓለም ላይ ከፍተኛ ደጋፊ ያለው ክለብ ስለሆነ ስፔሻሊ በሶሻል ሚዲያ ላይ የሚንቀሳቀሰው የማንቸስተር ዩናይትድ ደጋፊ እጅግ በጣም ተጽዕኖ ፈጣሪ እንደሆነ የሚታወቅ ነው። ተጽዕኖ ፈጣሪም እንደሆነ ይነገርለታል። ስለዚህ በዚህ ሰውዬ ፖስት ስር እንግዲህ ኮሜንት ላይ የገቡ ብዙ የማንቸስተር ዩናይትድ ደጋፊዎች መሐመድ እንግዲህ ይሄ ቱርኪ አልሼክ የተባለውን ግለሰብ ያለውን ነገር ክላሪፋይ እንዲያደርግላቸው ና ክለቡን የሚጠቀልለው እሱ ከሆነ ወይም ደግሞ ሌሎች ባለሀብቶች ከሆኑ በጣም በፍጥነት ዩናይትድን እንግዲህ እንዲጠቀልሉትና ከግሌዘሮች እንዲያላቅቋቸው የማንቸስተር ዩናይትድ ደጋፊዎች ከፍተኛ ውትወታ በኮሜንት ላይ ሲያደርጉ ተስተውሏል ማለት ነው። ከዚያም በኋላ እንግዲህ የወጡ ሪፖርቶች እንደሚያመለክቱት ከሆነ አሁን ላይ በማንቸስተር ዩናይትድ የ28.94% ባለድርሻ የሆኑት ኢኒዮስ ሰር ጂም ራትክሊፍ እንግዲህ ምናልባት ግሌዘሮች አሁንም አብላጫውን ድርሻ በእጃቸው ይዘውታል። እንደሚታወቀው ግሌዘሮች ማንቸስተር ዩናይትድን ለኢኒዮስ የተወሰነ ስቴክ ከመሸጣቸው በፊት 76% የማንቸስተር ዩናይትድ ባለድርሻ እነሱ ናቸው። ቀሪው እንግዲህ ወደ 24 የሚጠጋው ፐርሰንት በተለያዩ ካምፓኒዎች ኦን የተደረገ ነው የማንቸስተር ዩናይትድ ሼር ማለት ነው። ግን በማንቸስተር ዩናይትድ ውስጥ ፈላጭ ቆራጭ የሆነውን ዲሲዥን የሚወስኑት ግሌዘሮች ናቸው። ምክንያቱም የግሌዘር ቤተሰቦች ኦውን ያደረጉት ሼር ክላስ ቢ የሚባለው ሼር ነው። ክላስ ቢ የሚባለው ሼር ደግሞ በክለብ ውስጥ ወሳኝ የሚባሉ ዲሲዥኖችን ለመስጠትና በክለቡን እንደፈለገ በባለቤትነት ረን ለማድረግ የሚያስችል ቬቶ ፓወር ያለው እንግዲህ የሼር አይነት ነው ክላስ ቢ የሚባለው ሼር። ሌሎች 24% ሼር የያዙ ሰዎች ክላስ ኤ ሼር ነው ያላቸው። ስለዚህ እነዚህ ባለሀብቶች እንግዲህ ምንም አይነት ዲሲዥን መስጠት አይችሉም። ብቻ ማንቸስተር ዩናይትድ በአመቱ መጨረሻ ላይ ትርፍ ሲያተርፍ ከትርፉ ላይ እንግዲህ ዲቪደንድ ሊደረግላቸው ይችላል እነዚህ 24% ድርሻ የያዙ ሌሎች ካምፓኒዎች ማለት ነው። ነገር ግን የግሌዘር ቤተሰቦች አብዛኞቹ ሼራቸው እንግዲህ ክላስ ቢ ሼር ስለሆነ ቬቶ ፓወር አላቸው። በክለቡ ላይ ፋይናንሻል ነገሮችንም በተመለከተ ስፖርታዊ ነገሮችንም በተመለከተ ውሳኔ መስጠት የሚችሉበት ሼር ነው እጃቸው ላይ ያለው። ስለዚህ ሰር ጂም ራትክሊፍ ማንቸስተር ዩናይትድን በሚጠቀለሉበት ጊዜ እንግዲህ ከግሌዘር ቤተሰቦች የገዙት ሼር ክላስ ቢ ሼር ነው። ለዛም ነው የማንቸስተር ዩናይትድን ስፖርታዊ ኦፕሬሽን ጉዳዮችን እኔ ቴክ ኦቨር ላድርገው፣ ስፖርታዊ ውሳኔዎች ላይ ጣልቃ ትግቡ፣ እኔ የክለቡን ስፖርታዊ ውሳኔ እየወሰንኩኝ ክለቡን ስፖርታዊ የሆነውን ኦፕሬሽን ያስተዳድራለሁ በማለት እንግዲህ ከግሌዘር ቤተሰቦች ጋር ተደራድረው እንግዲህ ሰር ጂም ራትክሊፍ የማንቸስተር ዩናይትድን 25% ስቴክ ከገዙ በኋላ የተለያየ ኢንቨስትመንትን በክለብ ውስጥ በመፈጸም ለዝውውር መስኮት የተለያዩ በጀቶችን በማውጣት እንግዲህ የሼር መጠናቸውን ከ25% ወደ 28.94% አሳድገውታል እንግዲህ ተብሎ ነው የሚነገርላቸው ማለት ነው። ስለዚህ ሰር ጂም ራትክሊፍም ከግሌዘር ቤተሰቦች የገዙት የሼር አይነት ክላስ ቢ ሼር ስለሆነ ነው ስፖርታዊ ኦፕሬሽኖችን ለመወሰን ስልጣን ያገኙት ማለት ነው። አሁንም ቀሪው እንግዲህ 48.6% የሚጠጋው ሼር አሁንም በግሌዘሮች እጅ ነው ያለው። ግሌዘሮች እንግዲህ የክለቡን ኢኮኖሚካልና ፋይናንሻል ነገሮችን አሁንም እያስተዳደሩና እየመሩት ነው የሚገኙት ማለት ነው። ስለዚህ የግሌዘር ቤተሰቦች እንግዲህ የ28.6% የሚጠጋውን ድርሻ ለሰር ጂም ራትክሊፍ ከሸጡ በኋላ በጊዜው እንግዲህ ፉል ፊልድ እንግዲህ ሙሉ ቴክ ኦቨር ለማድረግ በጊዜው ከሰር ጂም ራትክሊፍ ጋር ሲወዳደሩ የነበሩት የኳታር ባለሀብቶች ናቸው። እንደሚታወቀው ሼክ ጃሲም ቢን ሐማድ አልታሃኒ የሚባለው የኳታር ንጉሳዊ ቤተሰብ አባል የሆነ አንድ ግለሰብ የማንቸስተር ዩናይትድ የልጅነት ደጋፊ እንደሆነ ይነገርለታል። ስፔሻሊ በጣም በልጅነቱ ወይም በ1990ዎቹ ማንቸስተር ከተማ እንግሊዝ በመምጣት እንግዲህ
እንግዲህ የሮያል እንግዲህ የንጉሳውያን ቤተሰቦች የሚሰለጥኑት አንድ ወታደራዊ ስልጠና ካምፕ አለ። እንደ ዩኒቨርሲቲ ነው። እዛ ዩኒቨርሲቲ መጥቶ እንደሰለጠነ ሳንድረስ ይባላል እንግዲህ አይ ቲንክ ስሙን ካልተሳሳትኩኝ ሳንድረስ ነው የሚባለው። እዛ ዩኒቨርሲቲ ላይ መጥቶ ይሄ ሼክ ጃሲም ቢን ሐማድ አልታሃን የተባለው ግለሰብ በእንግዲህ በእንግሊዝ ሮያል ፋሚሊዎች በሚሰለጥኑበት ወታደራዊ ካምፕ ላይ የተለያዩ ኮርሶችን ትምህርቶችን በመውሰድ እንግዲህ እንግሊዝ ሀገር ቆይቷል። ከዛ ጊዜ ጀምሮ ነው እንግዲህ የማንቸስተር ዩናይትድ ደጋፊ እንደሆነ የሚነገርለት። ስለዚህ ማንቸስተር ዩናይትድን ከልጅነቱ ከ1990ዎቹ ጀምሮ በማንቸስተር ዩናይትድ ፍቅር እንደተለከፈና ያኔ ክላስ ኦፍ 92 የሚባለው ፈርጊ ቤቢስ በመባል የሚጠሩት እነኛ የፈርጉሰን ጄኔሬሽን በማንቸስተር ዩናይትድ የ1990ዎቹን የፕሪሚየር ሊጉን ዶሚኔት ባደረገበት በዛ ጊዜ ላይ ከልብ የማንቸስተር ዩናይትድ ደጋፊ እንደሆነና ከዛ ጊዜ ጀምሮ ዩናይትድን እየደገፈ እንግዲህ እንዳደገ ነው የሚነገርለት ሼክ ጃሲም። ስለዚህ ሼክ ጃሲም ከሰር ጂም ራትክሊፍ ጋር እንግዲህ አንገት ለአንገት ተናቆ ለአንድ አመት የፈጀ ከፍተኛ የጨረታ ግብግብ ካደረገ በኋላ የሼክ ጃሲም ሐሳብ የነበረው ማንቸስተር ዩናይትድን 100% መጠቅለል ነው። ለዛም ደግሞ 5 ቢሊዮን የሚጠጋ የጨረታ ሂሳብ አቅርቦ ነበር። ነገር ግን ግሌዘሮች የፈለጉት 6 ቢሊዮን ነው። ስለዚህ ያንን ገንዘብ እሱ ለማቅረብ ፍቃደኛ ባለመሆኑ ምክንያት እንግዲህ ሰር ጂም ራትክሊፍ ማንቸስተር ዩናይትድን 100% ለመጠቅለል የሚያስችል 6 ቢሊዮን ብር ስለሌላቸው በ6 ቢሊዮን ብር የተሰራ 25% እንግዲህ ስቴክ ሽጡልኝ በማለት ግሌዘሮችን አግባቧቸው። ግሌዘሮችም ይህንን ሐሳብ እንግዲህ ተቀብለውት እንግዲህ ለኦልሞስት ለ25% ስቴክ 1.3 ቢሊዮን ነው ሰር ጂም ራትክሊፍ እንግዲህ የከፈለው። ይሄ እንግዲህ ወደ 100% ቢቀየር 6 ቢሊዮን እንደከፈለ ነው ኮንሲደር የሚደረገው ማለት ነው። ስለዚህ እነሱ ኦሬዲ ቫልዩ ያደረጉትን ዋጋ ሚት ስላደረገላቸው የግሌዘር ቤተሰቦች እንግዲህ ማንቸስተር ዩናይትድን 25% ድርሻ ለሰር ጂም ራትክሊፍ ሸጠውላቸዋል ማለት ነው። ከዛ ጊዜ ጀምሮ አሁንም ቢሆን የግሌዘር ቤተሰቦች ማንቸስተር ዩናይትድን በጥሩ ብር እነሱ ባቀረቡትና ሚት ባደረጉት ወይም ደግሞ ባሰቡት ብር የሚገዛቸው ባለሀብት ከተገኘ አት ኤኒ ታይም ማንቸስተር ዩናይትድ ለመሸጥ በጣም ክፍት ናቸው። ስለዚህ ሰር ጂም ራትክሊፍ እንግዲህ በውላቸው ላይ ማንቸስተር ዩናይትድን መጠቅለል የሚችሉ ከሆነ እስከሆነ ያክል ቀን እንግዲህ ኦልሞስት ለ7 ወይ ለ8 ወር የሚቆይ ቀነ ገደብ አስቀምጠውላቸዋል። በዚህ ቀን ውስጥ እንግዲህ እኛ ባስቀመጥነው ብር 5 ቢሊዮን ከፍለ ክለቡን 100% መጠቅለል ትችላለህ። ነገር ግን ይሄ ቀን ካለፈ ክለቡን እንግዲህ እኛ ለየትኛውም ባለሀብት ለመሸጥ እንገደዳለን። ለየትኛውም ባለሀብት ስንሸጥ ምናልባት የሚመጣው ባለሀብት የኛን ሼር ብቻ ሊገዛ ይችላል፣ ወይም ያንተንም ሼር ጨምሮ ጠቅልሎ ሊገዛ የሚችል ባለሀብት ከመጣ ለመሸጥ እንግዲህ እንገደዳለን። አንተም እንግዲህ በውሉ መሰረት እኛን እንግዲህ ክለቡን እንዳንሸጥ ልትከለክለን አትችልም የሚል ውል እንዳስፈረሙት እንግዲህ ተገልጿል ማለት ነው። ስለዚህ ያ ቀነ ገደብ በማለፉ ምክንያት አሁን የግሌዘር ቤተሰቦች ለ48.6% ሼራቸው እንግዲህ 5 ቢሊዮን ዋጋ ተምነዋል። ይሄንን ዋጋ የሚከፍልላቸው የትኛውን ባለሀብት ከመጣ ይሄንን ሼር ሸጠው ይወጣሉ ማለት ነው። ከዚህም ባሻገር እንግዲህ ያ የሚመጣው ባለሀብት ክለቡን 100% መጠቅለል እፈልጋለሁ ካለ የሰር ጂም ራትክሊፍም እንግዲህ ሼር ከግሌዘሮች ሼር ጋር አብሮ ተደምሮ ክለቡ ዋጋ ይወጣለትና እስከ 6 ቢሊዮን ወይም እስከ 6.5 ቢሊዮን በሚጠጋ ሂሳብ ዩናይትድ ሊሸጥ የሚችልበት እድል እንዳለ እየተዘገበ ይገኛል ማለት ነው። ስለዚህ አሁንም ቢሆን ግሌዘሮች የማንቸስተር ዩናይትድን አብላጫውን ሼር እንደያዙት እንግዲህ እየተዘገበ ይገኛል ማለት ነው። ትናንት በወጡ ሪፖርቶች መሰረት እንግዲህ እነዚህ የዩናይትድ አረብ ኤሚሬት ኮንሰርቲየም ተብለው የተጠሩ ግለሰቦች ማንነታቸው ስፔሲፊክሊ ባይታወቅም ትናንት በወጡ ሪፖርቶች መሰረት ከሆነ ግን መሐመድ አላባር የሚባል አንድ የዱባይ ኢሚር የሆነ ግለሰብ እጅግ በጣም ከፍተኛ የሀብት መጠን አለው የሚባል ግለሰብ እንግዲህ ከጓደኞቹ ጋር በመሆን ዩናይትድን የሚጠቀልለው ይሄ መሐመድ አላባር የተባለው ግለሰብ ነው የሚሉ ሪፖርቶች ወጡ ማለት ነው። ነገር ግን ይሄ ሪፖርት በታማኞቹ የሚዲያ ምንጮች በነ ስካይ ስፖርት፣ በፋብሪዚዮ ሮማኖ፣ በነ ዴቪድ ኦርንስቴንና እንግዲህ በሀገር እንግሊዝ እጅግ በጣም የምናምናቸው ጋዜጦች የዘገቡት መረጃ ሳይሆን እንዲሁ በሶሻል ሚዲያ ላይ የተዘዋወረ አውትሌት ነው። ነገር ግን ይሄ መሐመድ አላባር የተባለው ግለሰብ ከነዚህ ማንቸስተር ዩናይትድን ሊጠቀልሉ ይችላሉ ከተባሉት የዩናይትድ አረብ ኤሚሬት ባለሀብቶች ወይም ኮንሰርቲየም ቡድን መካከል አንዱ ሳይሆን አይቀርም የሚል መረጃዎች ወጥተዋል ማለት ነው። ነገር ግን ማንቸስተር ዩናይትድ አሁንም ቢሆን
የሚሸጥበት እድል ሰፊ ነው እየተባለ እየተዘገበ ይገኛል። ለዚህም እንደ ምክንያትነት እየተጠቀሱ ከሚገኙ ነገሮች መካከል አንዱ የግሌዘር ቤተሰቦች ላለፉት 5 ዓመታት ከማንቸስተር ዩናይትድ ምንም አይነት ዲቪደንድ ወስደው አያውቁም። ለዚህም እንደ ትልቅ ምክንያትነት የተጠቀሰው ክለቡ ባለፉት 5 ዓመታት ከፍተኛ ኪሳራ እያስተናገደ ነው የሚገኘው። ምንም እንኳን አመታዊ ገቢው የማንቸስተር ዩናይትድ ትልቅ ቢሆንም ከወጪ ቀሪ ግን ያለው ሂሳብ ሲሰራ ዩናይትድ የተወሰኑ እንግዲህ ሚሊዮን ፓውንዶችን ሎስ እያደረገ ያለ ወይም ኔጌቲቭ እያስመዘገበ ያለ ክለብ በመሆኑ ምክንያት ከክለቡ ላይ እንደፈለጉት ወይም ከዚህ ቀደም እንደለመዱት ዲቪደንድ ለመውሰድ አልተመቻቸውም። እንግዲህ ይሄ ከሆነ ደግሞ ግሌዘሮች ምቾት አይሰጣቸውም። ምክንያቱም ግሌዘሮች ባገኙት አጋጣሚ ከማንቸስተር ዩናይትድ ካዝና ከትርፉ ላይ እንግዲህ ዲቪደንድ መውሰድ የሚፈልጉ ግለሰቦች እንጂ ክለቡ ላይ ምንም አይነት 5 ሳንቲም ኢንቨስትመንት ማድረግ የሚፈልጉ ሰዎች አይደሉም። ማንቸስተር ዩናይትድ ላይ ኢንቨስት የማድረግን ፍላጎት የላቸውም። ስለዚህ እነሱ አሁን ባለፉት 5 ዓመታት ላይ ክለቡ ያስመዘገበው ባለው ኪሳራ ምክንያት ዲቪደንድ መውሰድ ስላልቻሉ አሁን ላይ ያላቸውን ሼር እንግዲህ ሸጠው ለመውጣት እያሰቡ ይገኛሉ የሚሉ ሪፖርቶች ወጥተዋል። ከዛም ባሻገር እንግዲህ የሰር ጂም ራትክሊፍ 28% እንግዲህ ሼር መያዙ በራሱ እንግዲህ ከክለብ ውስጥ እንደፈለጉ ዲቪደንድ እንዳይወስዱ እንቅፋት እንደሆነባቸው እየተዘገበ ይገኛል። እንደሚታወቀው ሰር ጂም ራትክሊፍ ማንቸስተር ዩናይትድን እንግዲህ ወደ ታላቅነቱ ለመመለስ ነው እንጂ የመጣው ከማንቸስተር ዩናይትድ ምንም አይነት ትርፍ አልፈልግም እኔ ዩናይትድን የገዛውት ወይም ደግሞ የዩናይትድ ባለሀብቱን የመጣውት እንግዲህ ከማንቸስተር ዩናይትድ ትርፍ ለመውሰድ ሳይሆን የክለቡ የልጅነት ደጋፊ ስለሆንኩና ክለቡ ወደ ቀድሞ ወደ ነበረበት ክለብ እንዲመለስ ካለኝ ጉጉትና ፍላጎት የተነሳ እንጂ ምንም አይነት እንግዲህ ከክለቡ ዲቪደንድ አልወስድም ብለው ለማንቸስተር ዩናይትድ ደጋፊዎች በይፋ ነው እንግዲህ ሚዲያ ላይ ቃል የገቡት። እንግዲህ እሳቸው ከፔትሮኬሚካል ካምፓኒያቸው በጣም ብዙ መልታይ ቢሊየን ብሮችን እንደሚያተርፉ ከተናገሩ በኋላ ከዩናይትድ ምንም አይነት ከካዝናው ላይ ትርፍ አልፈልግም፣ የክለቡን ትርፍ መልሼ ሪኢንቨስት በማድረግ ክለቡን አጠናክርበታለሁ ብለው ለማንቸስተር ዩናይትድ እንግዲህ ደጋፊዎች ቃል መግባታቸውን ተከትሎ ይሄ ንግግራቸው እንግዲህ በግሌዘር ቤተሰቦች እንግዲህ ብዙ ሊወደድ አይችልም። ምክንያቱም ግሌዘር ቤተሰቦች በየአመቱ ከማንቸስተር ዩናይትድ ካዝና ዲቪደንድ እያሉ እነኚህ 5 ወይም 6 የሚጠጉ የግሌዘር ወንድማማቾች ትርፍ ስለሚወስዱ ይሄ ነገር ለነሱ ምቾት የሚሰጣቸው አይደለም። ስለዚህ ሪፖርቶች እንደሚያመለክቱት ከሆነ ባለፉት 5 አመታት የግሌዘር ቤተሰቦች ከማንቸስተር ዩናይትድ ካዝና ዲቪደንድ ብለው የወሰዱት $1 እንኳን እንደሌለ ወይም 1 ፓውንድ እንኳን እንደሌለ ሪፖርቶች አመልክቷል። ይሄ ደግሞ ሳምሃው አሁን ያላቸውን ሼር ሸጠው ማንቸስተር ዩናይትድ ሙሉ ለሙሉ ለሌላ ባለሀብት አስረክበው ክለቡን እንዲወጡ እንዲያስቡ አድርጓቸዋል ተብሎ እየተዘገበ ይገኛል ማለት ነው። ሌላኛው እንግዲህ ምክንያት የተባለው እንግዲህ በሀገር አሜሪካን አንድ ትልቅ የራግቢ ቡድን ለመግዛት የግሌዘር ቤተሰቦች ከፍተኛ እንግዲህ ሙከራ እያደረጉ ነው የሚገኙት። ለዚህም ደግሞ እጃቸው ላይ ምንም አይነት ያንን ራግቢ ቲም ለመግዛት የሚያስችል ብር ስለሌለ ማንቸስተር ዩናይትድ ላይ ያላቸውን ሼር ሸጠው በዛ ባገኙት ብር እንግዲህ ራግቢ ቡድን ገዝተው ማንቸስተር ዩናይትድን መገላገል ከእንግሊዝ ሀገርም ወጥተው አሜሪካን ሀገር ላይ የአዲሱን የራግቢ ቡድናቸውን ማስተዳደር እንደሚፈልጉ እየተዘገበ ይገኛል ማለት ነው። ስለዚህ ምናልባት አሁን ላይ እየተወሩ እንዳሉ ሪፖርቶች ከሆነ ከዚህ ቀደም በእንግዲህ የኳታር ቤተሰቦች ወይም የኳታር ንጉሳዊ ቤተሰቦች ማንቸስተር ዩናይትድን ይጠቀልላሉ ተብሎ 1 አመት ሙሉ እንዳሰለቸው ዜና ሳይሆን ምናልባት በቅርቡ ማንቸስተር ዩናይትድ በዱባይ ባለሀብቶች ወይም ደግሞ በዩናይትድ አረብ ኤምሬት ባለሀብቶች ሊጠቀለል የሚችልበት እድል እንዳለ የተለያዩ የሚዲያ ተቋማቶች እየዘገቡ ይገኛሉ ማለት ነው። ምናልባት ማንቸስተር ዩናይትድ በዩናይትድ አረብ ኤምሬት ባለሀብቶች የሚጠቀለል ከሆነ ምናልባት የጨረታው ሂደት እንደ በፊት ወይም ከዚህ በፊት እንደነበረው አሰልቺ የሚባል ሳይሆን በጣም በፍጥነት የሚከናወን ሊሆን ይችላል የሚሉ ሪፖርቶች ወጥተዋል ማለት ነው። ሌላው ከማንቸስተር ዩናይትድ ጋር ተያይዞ የወጡ መረጃዎች እንግዲህ አጫጭር ስፖርታዊ መረጃዎች ናቸው። ማንቸስተር ዩናይትድ እንደሚታወቀው በሚድፊልድ ክፍላቸው ላይ የተለያዩ ተጫዋቾችን ከጃንዋሪ ዝውውር መስኮት ጀምሮ ለማስፈረም ከተለያዩ ተጫዋቾች ጋር ስማቸው እየተገናኘ ይገኛል። አሁንም እንግዲህ የማንቸስተር ዩናይትድ ተወዳጅ የሚድፊልድ ተጫዋች የሆነው ካርሎስ ባሌባ ነው። ካርሎስ ባሌባ በምንም አይነት መንገድ ቢሆን ወይም በጃንዋሪ ዝውውር መስኮት ወይም በሚቀጥለው ዓመት የዝውውር መስኮት ማንቸስተር ዩናይትድን መቀላቀሉ አይቀርም ሲል ትናንትና ስካይ ስፖርት
ይህን መረጃ አስነብቧል ማለት ነው። ሌላው ከካርሎስ ባሌባ ጋር ተያይዞ እንግዲህ ሊመጣ ይችላል የተባለው አማካይ እንግዲህ የኖቲንጋም ፎረስቱ ኢሊየት አንደርሰን ነው። ኢሊየት አንደርሰን እንደሚታወቀው አሁን ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለታል። በቶማስ ቱሄል ቡድን ውስጥ ተካቷል። ስለዚህ ይህ ተጫዋች እጅግ በጣም ጥሩ የሚባል ፐርፎርማንስ እያሳየ የሚገኝ ተጫዋች ነው። ስለዚህ ኢሊየት አንደርሰን እና ካርሎስ ባሌባ ወይ በጃንዋሪ ዝውውር መስኮት ወይም ደግሞ በሚቀጥለው የክረምት ዝውውር መስኮት ማንቸስተር ዩናይትድን የሚቀላ ቀሉ ተጫዋቾች ሊሆኑ ይችላሉ ሲል እንግዲህ ስካይ ስፖርት ይህንን መረጃ አስነብቧል ማለት ነው። ካርሎስ ካስሚሮ እንደሚታወቀው በ2026 ክረምት ላይ ኮንትራቱ ተጠናቆ ማንቸስተር ዩናይትድን ይለቃል የሚሉ ግምቶች ተበራክቷል። አንደኛ በማንቸስተር ዩናይትድ ቤት በሳምንት የሚከፈለው ከፍተኛ ደሞዝ ስለሆነ ሰር ጂም ራትክሊፍ ከዚህ በኋላ በዚህ ደሞዝ ደረጃ ለአንድ ተጫዋች እንግዲህ ማንቸስተር ዩናይትድ እንግዲህ በሳቸው አስተዳደር ስር እስካለ ድረስ ለአንድ ተጫዋች 350 ሺህ ፓውንድ እንደማይከፍል ተናግረዋል። ስለዚህ እንግዲህ የካርሎስ ካስሚሮ ኮንትራት ከተጠናቀቀ ምንም አይነት እድሳት ሳያደርጉለት ካርሎስ ካስሚሮን በመሸኘት እንግዲህ በሱ ምትክ ኢሊየት አንደርሰንን የሱ ተተኪ አድርገው ሊያመጡት እንዳሰቡ እየተዘገበ ይገኛል። ከዛ ባሻገር እንግዲህ በሚቀጥለው ዓመት ክረምት ላይ በእርግጠኝነት ከሚለቁ ተጫዋቾች መካከል አንዱ የዩናይትዱ አምበል ቡርኖ ፈርናንዴዝ ነው። ቡርኖ ፈርናንዴዝም እንግዲህ ይለቃል ተብሎ ስለተገመተ የቡርኖ ፈርናንዴዝ የረጅም ጊዜ ተተኪ ለማድረግ እንግዲህ ከተያዙ አማራጮች መካከል አንዱ ካርሎስ ባሌባ ነው። ሌላኛው እንግዲህ ከማንቸስተር ዩናይትድ ለመልቀቅ ከፍተኛ ጥረት እያደረገ የሚገኘው ኮቢ ሜኖ እንግዲህ የቡርኖ ፈርናንዴዝ የረጅም ጊዜ ተተኪ ሊሆን ይችላል ሲል ስካይ ስፖርት ይህንን መረጃ አስነብቧል ማለት ነው። ሌላው ከዚሁ ከኮቢ ሜኖ ጋር በተያያዘ ኮቢ ሜኖ ምንም እንኳን በማንቸስተር ዩናይትድ የመጫወት እድል ባይሰጠውም ማንቸስተር ዩናይትዶች ለሱ ያላቸው እቅድ ግን ቡርኖ ፈርናንዴዝ በሚቀጥለው ዓመት ዩናይትድን ሲለቅ እንግዲህ የቡርኖ ፈርናንዴዝ ተተኪ ሆኖ በዩናይትድ ቤት ለረጅም ጊዜ እንዲያገለግላቸው የዩናይትድ ሰዎች ኮቢ ሜኖን እንደመረጡት እየተዘገበ ይገኛል። ማንቸስተር ዩናይትዶች ቡርኖ ፈርናንዴዝ የሚለቅ ከሆነ ለቡርኖ ፈርናንዴዝ ምትክ የሚሆን ተጫዋች እንግዲህ ገበያው ላይ ፈልገው ብዙ ሚሊዮን ፓውንዶችን ከፍለው ከማስፈረም ይልቅ ኮቢ ሜኖን የቡርኖ ፈርናንዴዝ የረጅም ጊዜ ተተኪ ሊያደርጉት እንደፈለጉ ፉትቦል ኢንሳይደሮች አንዳንድ መረጃዎችን አመላክተዋል ማለት ነው። ሌላው እንደ ፉትቦል ትራንስፈር ዘገባ ከሆነ ማንቸስተር ዩናይትድ የዩቬንቱሱን ተጫዋች ኬናን ይልድዝ የተባለውን ተጫዋች በ90 ሚሊዮን ዩሮ ለማስፈረም ዝግጁ ናቸው ሲል አንዳንድ መረጃዎች ወጥቷል። እንደሚታወቀው ይሄ ተጫዋች በተለያዩ ክለቦች ይፈለጋል። ራሱ እንግዲህ የተጫዋቹ ክለብ ባለቤት ዩቬንቱስም ተጫዋቹን አዲስ ኮንትራት ለማስፈረም ንግግር ላይ እንደሆነ ይታወቃል። ነገር ግን ዩናይትዶች በጃንዋሪ ዝውውር መስኮት ወይም በሚቀጥለው ዓመት የክረምት የዝውውር መስኮት እንግዲህ ኬናን ይልድዝ የተባለውን ተጫዋች ለማስፈረም 78 ሚሊዮን ፓውንድ ወይም 90 ሚሊዮን ዩሮ ላውንች ሊያደርጉ የሚችሉበት እድል እንዳለ እየተዘገበ ይገኛል ማለት ነው። ሌላው ማንቸስተር ዩናይትድ በሚድፊልድ አማራጮቹ ላይ እንግዲህ ከሚመለከታቸው ተጫዋቾች መካከል አንዱ የሆነው የክሪስታል ፓላሱ ተጫዋች እንግሊዛዊ ኢንተርናሽናል አዳም ዋርተን ይገኝበታል። እንግዲህ አዳም ዋርተን የሚፈለገው በማንቸስተር ዩናይትድ ብቻ አይደለም። አሁን ላይ ፈላጊዎቹ ወደ 7 ክለቦች ከፍ ብለዋል ማለት ነው። ሊቨርፑልም በቅርቡ አዳም ዋርተንን ለማስፈረም የሚደረገውን ጨረታ ፉክክር እንግዲህ መቀላቀሉ እየተዘገበ ይገኛል። እንግዲህ በሀገር እንግሊዝ ከሚገኙ መጪውን የእንግሊዝን እግር ኳስ ይቆጣጠራሉ ተብለው ከሚጠበቁ ወጣት ተጫዋቾች መካከል አንዱ የ21 ዓመቱ የክሪስታል ፓላስ ሚድፊልደር አዳም ዋርተን ይገኝበታል። ስለዚህ አዳም ዋርተን በሊቨርፑል፣ በቼልሲ፣ በማንቸስተር ሲቲ፣ በአርሰናል፣ በሪያል ማድሪድ እና በማንቸስተር ዩናይትድ እየታደነ ይገኛል። ስለዚህ ማንቸስተር ዩናይትዶች ምናልባት አዳም ዋርተንን ለማስፈረም ከነዚህ 6 ክለቦች ጋር ከፍተኛ የጨረታ ፉክክር ሊያደርጉ የሚችሉበት እድል እንዳለ ዴይሊ ሜል ስፖርት የተባለው ታማኙ የእንግሊዙ ጋዜጣ ይህንን መረጃ ይዞት ወጥቷል ማለት ነው። ሌላኛው እንግዲህ በዝውውር ዜናዎች ላይ እጅግ በጣም የምናምነው ፋብሪዚዮ ሮማኖ ስለ ሃሪ ማጓየር አንዳንድ ነገሮችን ነግሮናል በዩቲዩብ ገጹ ላይ። እንግዲህ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የሃሪ ማጓየር ኮንትራት በ2026 ክረምት ነው የሚጠናቀቀው። ስለዚህ ኮንትራቱ ሲጠናቀቅ እንግዲህ ማንቸስተር ዩናይትዶች ደሞዙን በግማሽ በመቀነስ የሚስማማ ከሆነ ተጨማሪ 1 ዓመት ወይም 2 ዓመት ኮንትራት ሊሰጡት መዘጋጀታቸውን የሚያመለክቱ ሪፖርቶች እየወጡ ይገኛሉ። ስለዚህ ዩናይትዶች አሁን ከሃሪ ማጓየር ኤጀንቶች ጋር ድርድር እያደረጉ ነው የሚገኙት። እንግዲህ አሁን ላይ በሳምንት 190 ሺህ ፓውንድ ይከፈለዋል። ይሄንን ደሞዝ በግማሽ ቀንሶ ለመቆየት የሚስማማ ከሆነ ዩናይትዶች አዲስ ኮንትራት ሊሰጡት መዘጋጀታቸውን ፋብሪዚዮ ሮማኖ ዘግቦታል ማለት ነው። ሌላው ትናንትና ከወጡ ትንሽ አነጋጋሪና አስገራሚ ከሆኑ ዜናዎች መካከል ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በ2026ቱ የክረምቱ የዝውውር መስኮት ምናልባት ራፊኒያን ከባርሰሎና ለማስፈረም 120 ሚሊዮን ዩሮ ቢድ ሊያደርግ ይችላል የሚሉ
ሪፖርቶች እንግዲህ እየወጡ ይገኛሉ። ይሄ ብራዚላዊ ተጫዋች በምን መስፈርት እንደሆነ ባይታወቅም የማንቸስተር ዩናይትድ ስም ከዚህ ከብራዚላዊ ተጫዋች ከራፊኒያ ጋር ስሙ በስፋት እየተገናኘ ይገኛል። እንግዲህ በትራንስፈር ኒውስ ላይፍ የተባለው ድረገጽ እንደዘገበው ከሆነ ማንቸስተር ዩናይትዶች ምናልባት በክረምቱ የዝውውር መስኮት ሊያስፈርሟቸው ከሚፈልጓቸው የዊንገር ወይም ደግሞ የአጥቂ አማራጮች መካከል አንዱ ብራዚላዊው እንግዲህ ኢንተርናሽናል ራፊኒያ ይገኝበታል። ባርሴሎናዎች ይህን ተጫዋች ለመልቀቅ በትንሹ 120 ሚሊዮን ዩሮ ይጠይቃሉ ሲል እንግዲህ ሪፖርቶች እያመለከቱ ይገኛሉ ማለት ነው። ሌላው እንግዲህ በማንቸስተር ዩናይትድ ቤት እንግዲህ ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል አንዱ ካርሎስ ካስሚሮ ነው። ትናንትና እንግዲህ ትራንስፈር ማርኬት እንዳወጣው ዘገባ ከሆነ በእንግሊዝ ፕሪሚየር ሊግ ከፍተኛ ደሞዝ የሚከፈላቸውን ተጫዋቾች እንግዲህ እስከ 20 ስማቸውን ዘርዝሯል። በአንደኝነት የተቀመጠው እንግዲህ የማንቸስተር ሲቲው አጥቂ ሃላንድ ነው። ሃላንድ በሳምንት 525000 ፓውንድ ይከፈሏል። ሁለተኛ ደረጃ የተቀመጠው የሊቨርፑሉ ሞሳላ ነው። 400000 ፓውንድ በሳምንት ይከፈሏል። በሶስተኛ ደረጃ የተቀመጠው እንግዲህ ካርሎስ ካስሚሮ ነው። 350,000 ፓውንድ በሳምንት ይከፈላል። በአራት እንግዲህ በዛው በሶስተኛ ደረጃ ላይ ቨርጅል ቫንዳይክ ይገኝበታል። 350,000 ፓውንድ በሳምንት ይከፈላል። እንግዲህ ሌላው እንግዲህ በአራተኛ ደረጃ የተቀመጠው ራይም ስተርሊንግ ነው። 325,000 ፓውንድ በሳምንት ይከፈላል። ቡርኖ ፈርናንዴዝ እና ማርከስ ራሽፎርድ ስድስተኛ ደረጃ ላይ ተቀምጠዋል። በሳምንት 300,000 ፓውንድ እንግዲህ ይከፈላቸዋል ማለት ነው። ስለዚህ እንደ ትራንስፈር ማርኬት ዘገባ ከሆነ እንግዲህ በእንግሊዝ ከሚገኙ ከፍተኛ ደሞዝ ከሚከፈላቸው ቶፕ 6 ተጫዋቾች መካከል ካርሎስ ካስሚሮ፣ ቡርኖ ፈርናንዴዝ እና ማርከስ ራሽፎርድ ተካተውበታል ሲል መረጃዎች አመልክተዋል ማለት ነው። እንደሚታወቀው በቅርቡ ሰር ጂም ራትክሊፍ ለአንድ ትልቅ የሚዲያ ተቋም ለአሰልጣኝ ሩበን አሞሪም የ3 አመት የቆይታ ጊዜ ሰጠዋለሁ ማለታቸውን ተከትሎ አንዳንድ መረጃዎች እንግዲህ ይወጡ ይገኛሉ። ምንም እንኳን ይሄ አሰልጣኝ 3 አመት በማንቸስተር ዩናይትድ የሚያቆይ አይነት ውጤት እያስመዘገበ ባይሆንም እንደ ሰር ጂም ራትክሊፍ ከሆነ እንግዲህ ማንቸስተር ዩናይትድን የሚያክል ግዙፍ ክለብ ለመቀየር እንግዲህ ቅስፈታዊ በሆኑ ሁኔታዎች ሊቀየር አይችልም። በጣም ስራ ይፈልጋል፣ ሂደት አለው። አርቴታ እንኳን አርሰናልን ለመቀየር በትንሹ በመጀመሪያዎቹ 2 አመታት ላይ ከፍተኛ ችግር ውስጥ ገብቶ ነበር። እንግዲህ የውጤት መዋዠቆችና የአቋም ኮንሲስተንሲ ችግር ገጥሞት ነበር። ነገር ግን እንግዲህ አርሰናልን ከተረከበ ከ3 አመት በኋላ ለአርሰናል ላይ እንግዲህ በጣም ተገቢ የሚባል ስራ ሰርቶ ቡድኑን ወደ ተፎካካሪነት መልሶታል። እንዲሁም አሰልጣኝ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ በመጡ በመጀመሪያዎቹ 7 አመታት ላይ ከፍተኛ ፈተና ገጥሟቸው ነበር። እንደውም በመጀመሪያዎቹ 2 አመታት ላይ ፈርጉሰን ከዩናይትድ ይባረሩ ተብሎ በጣም ከፍተኛ ጫና ተደርጎባቸው ነበር። ነገር ግን በጊዜው የነበረው የማንቸስተር ዩናይትድ አስተዳደር አሰልጣኝ ሰር አሌክስ ፈርጉሰንን በመደገፉና ከአሰልጣኝ ሰር አሌክስ ፈርጉሰን ጎን በመቆሙ ምክንያት እንግዲህ ፈርጉሰን ቀስ ብለው የራሳቸውን አይደንቲቲና ቡድን ገንብተው በማንቸስተር ዩናይትድ እንዴት አይነት ታላቅ ታሪክ ገንብተው እንደሄዱ ሁላችንም የምናውቀው እውነታ ነው። ስለዚህ ሩበን አሞሪም እንግዲህ በሚቀጥሉት 3 አመታት ራሱን ታላቅ አሰልጣኝ አድርጎ ለማቅረብ ራሱን የሚያሳይበትን ጊዜ እሰጠዋለሁ ሲሉ ሰር ጂም ራትክሊፍ እንግዲህ በቀጥታ ተናግረዋል ማለት ነው። እንደ ሰር ጂም ራትክሊፍ እንግዲህ አነጋገር ከሆነ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን በ1986-87 የውድድር አመት ሲረከቡ ክለቡ 11ኛ ደረጃ ይዞ ነበር ያጠናቀቀው። ከዛ በቀጣዩ አመት በ87 በ88 ዓመተ ምህረት እንግዲህ ሁለተኛ ደረጃ ይዞ አጠናቀቀ። ከዛ 3ኛ አመታቸው ላይ እንግዲህ በ88-89 ዓመታቸው እንግዲህ በ88-89 ዓመተ ምህረት ማንቸስተር ዩናይትድ 13ኛ ደረጃ ይዞ ነው ያጠናቀቀው። በዚህ አመት እንግዲህ ሰር አሌክስ ፈርጉሰን ከዩናይትድ እንዲባረሩ ከፍተኛ ጫና የተደረገባቸው ቢሆንም በ1989 ያነሷት የኤፍኤ ካፕ ዋንጫ እንግዲህ ስራቸውን እንዳተረፈችላቸው በብዛት ይነገራል ማለት ነው። ከዛ በቀጣዩ አመት በአራተኛ አመታቸው በ89-90 አመት ላይ 8ኛ ሆነው አጠናቀቁ። በ91 አመት ላይ 6ኛ ሆነው አጠናቀቁ። በ91-92 አመት ላይ እንግዲህ ሁለተኛ ሆነው ካጠናቀቁ በኋላ በ1992-93 ዓመተ ምህረት ፈርጉሰን እንግዲህ የመጀመሪያውን የፕሪሚየር ሊግ ዋንጫቸውን አሳኩ ማለት ነው። ከዛ በኋላ ያለው ነገር ታሪክ ነው። እንግዲህ ከ1992 ጀምሮ እስከ 2001 ባለው ዓመተ ምህረት ብቻ ማንቸስተር ዩናይትድ 7-8 የፕሪሚየር ሊግ ዋንጫዎችን በማንሳት እንግዲህ በእንግሊዝ ፕሪሚየር ሊግ የ1990ዎቹ ዶሚናንት ቡድን ሆኖ ጨርሷል ማለት ነው። ከዛም በኋላ እንግዲህ በ2000ዎቹ ዓመተ ምህረት ሰር አሌክስ ፈርጉሰን ሩኒንና ሮናልዶን በማሳደግ እንግዲህ እንዴት አይነት አስደናቂ ቡድን ሰርተው ደጋግሞ የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫዎችን እንዳሳኩ የምናስታውሰው ነው ማለት ነው። ስለዚህ እንደ ሰር ጂም ራትክሊፍ አነጋገር ከሆነ
ሰር አሌክስ ፈርጉሰን ታላቁ አሰልጣኝ ሰር አሌክስ ፈርጉሰን እንኳን ማንቸስተር ዩናይትድን ወደ ታላቅነቱ ለመውሰድ እንግዲህ ጊዜ ወስዶባቸዋል። በቅስፈት የቀየሩት ጉዳይ አይደለም፣ ወይም ደግሞ በጣም እንግዲህ መብራትን የማጥፋትና የማብራት ያክል በእንደዚህ አይነት የቅስፈት ሁኔታ ዩናይትድ የተቀየረ ክለብ አልነበረም። በሳቸውም ዘመን 7 ዓመት ወስዶባቸዋል። ስለዚህ በጊዜው የነበረው አስተዳደር እንግዲህ ሰር አሌክስ ፈርጉሰን እንደደገፋቸውና ከጎናቸው እንደቆመ እኛም እንግዲህ ሩበን አሞሪምን ከጎኑ ቆመን እንደግፈዋለን። በ3 ዓመታት ውስጥ ሩበን አሞሪም ራሱን ታላቅ አሰልጣኝ አድርጎ ለማቅረብና ዩናይትድን እንግዲህ ወደ ትልቅ ቡድን ለመቀየር እንግዲህ ይህንን ጊዜ 3 ዓመት ጊዜ ሰጠዋለሁ፣ በዚህ ጊዜ ውስጥ ራሱን ፕሩቭ ያደርጋል የሚል እምነት እንዳላቸው እንግዲህ ሰር ጂም ራትክሊፍ ከአንድ ትልቅ የሚዲያ ተቋም ጋር ባደረጉት ቃለ መጠይቅ ተመልክተናል ማለት ነው። ውድ አድማጮቻችን ለዛሬ የነበሩና አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። በሚቀጥሉት ቀናት ላይ ማንቸስተር ዩናይትድን የተመለከቱ ሌሎች ሰፋ ያሉ ሪፖርቶች ሲኖሩ ፈጠን ብለን ወደ እናንተ ይዘን የምንመጣ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥሉት ቀናት እስክንገናኝ ሰላም ሁኑ። ባባይ